ሰላም እንዴት ናችሁ? ውብ ሀመር ነኝ። እማወራችሁ ስለ ታዳላፊል ሲሆን ዋት አባውት ታዳላፊል ዘ ዊኬንድ ድራግ ላላችሁኝ በዊኬንድ መልሱን እየመለስኩላችሁ ነው። ታዳላፊል ሁለት ጥቅሞች አሉት። አንደኛ የፕሮስቴት እጢ ወይም ቤናይን ፕሮስቴቲክ ሃይፐርፕላዥያ ወይም ቢፒኤች የምንለውን ለማከምና የጾታ አቅም ማጣት ችግር ያለባቸውን ወይም ኢሬክታይል ዲስፋንክሽን ለማከም ለወንዶች የሚያገለግል መድኃኒት ነው። አጠቃቀሙ የፕሮስቴት እጢ ወይም ቢፒኤች ምልክቶችን ለማከም ሲሆን መድኃኒቱ ሊወሰድ የሚችለው ዕለት ተዕለት ስለሆነ በቀን 5 ሚሊግራም በአፍ አንድ ጊዜ ብቻ ይታዘዛል። ይህም ለሁለቱም ችግር ያገለግላል። ለፕሮስቴት እጢ እና ለጾታ አቅም ማጣት አንድ ጊዜ ብቻ የግብረ ስጋ ግንኙነት ሰዓትን ከግምት ውስጥ ባለማስገባት ሊወሰድ ይችላል። ሁለተኛ ለጾታ አቅም ማጣት ሲሆን የግንኙነት ሰዓትን ከግምት ውስጥ ሳያስገቡ ከግንኙነት በፊት 10 ሚሊግራም በአፍ ከምግብ ጋር ወይም ያለ ምግብ መውሰድ ይቻላል። በውጤታማነትና በመቻቻል ላይ በመመርኮዝ ታዳላፊልን ወደ 20 ሚሊግራም ከፍ ማድረግ ወይም ወደ 5 ሚሊግራም መቀነስ ይቻላል። ይህም ደግሞ ሊወሰድ የሚችለው ታዳላፊልም ልክ እንደ ስልድናፍል ስቶት በቀን አንድ ጊዜ ብቻ ነው የሚወሰደው ማለት ነው።